የአማራ ሊቃን የአማራ ምሁራን የአማራ ጀግኖች የቤት ስራቸውን እየሰሩ አማራ በአራቱም ማዕመር ውስጥ ያሉ ታጋዮች ወደ አንድ ማዕቀፍ ወደ አንድ ምሰሶ እየመጣሉ። ስለዚህ መጥቷል። የአማራ ብሔራዊ ኃይል ሆኗል። ነገ አንድ ፕሬዝዳንት ይመርጣል። የዛን ጊዜ ጨዋታው ያበቃል ማለት ነው። ጨዋታው ያበቃል። እስከዚያ ድረስ ግን እናንተና እኛ በአባታዊ በእናታዊና በልጃዊ መንፈስ እየተገናኘን አንዳንድ ነገሮችን ማለት አለብን፣ መግባባት አለብን፣ ሰንሰለት መፍጠር ስላለብን ለትንሽ ደቂቃ አወራችኋለሁ። እዚህ እኛ ካለኖች ውስጥ ከወጣኖች ውስጥ አምና አብረውን የነበሩ ዛሬ የሌሉ በርካቶች ናቸው። ነገኛም ላንኖር እንችላለን። ነገር ግን የአማራን ትግል አሳልፋችሁ እንዳትሰጡ። በቅዱስ ጊዮርጊስ የምንጠይቃችሁ የአማራን ትግል አሳልፋችሁ እንዳትሰጡ። ከዚህ ቀደም በባዕዳን ተመርተናል፣ በማያውቁ ሰዎች ተመርተናል። ያስተማራችኋቸው ልጆች ታርደዋል፣ ስራ አላገኙም፣ ባክነዋል፣ ባልሆነ ቦታ ላይ ተቀምጠዋል። የተወሰኑት ያስተማራችኋቸው ደግሞ የእነ አብይ አህመድ የግራ እግራ ጣቢ ሆነው የአማራን ህዝብ ያስገድላሉ። ልብ በሉት። ኢትዮጵያዊነቱን ነብር ዥንጉርጉርነቱን አይለቅም ተብሎ ተጽፏል በመጽሐፍ ቅዱስ ክፍል። ነገር ግን እዚያ ውስጥ ነን ወይ? አይደለም። መስመር ስተናል። ሀዲዱን የሳተ ትውልድ ቢኖር አሁን የአማራ ክልል ህዝብ ነው። ነገር ግን አሁን ሀዲዱን መልሶ እያስተካከለ ነው። በዚህ ቶን ከተነጋገርነ አሁን የገጠመነ አብይ አህመድ የተባለ ባለጌ አይደለም ኢትዮጵያን የመሰለች ሀገር ለመምራት የሚችል አይደለም ቀርቶ የራሱን ቤተሰብ የማያስተዳድር መሃይም ደንቆሮ ስለ ሰው ፍጡር ስለ ትልቁ ባሪያ ስላሴ ስለተፈጠረው የሰው ፍጡር ምንም ቅንጣት ታክል የማይቆረቆረው ኮሬን የገኛ ሸኔ ኦነግ ገዳ ኮማንዶ እያለ አማራን በቢላዋ የሚያሳርድ ጎበዝ በእኛ ዘመን እኮ ነው። አናፍርም እንዴ? እናት ልጅሽን ያዥውና በቢላዋ አልረዳው የተባለበት ዘመን ይሄ ዘመን ነው። አዎ ተደርጓል። በአብይ አህመድ ዘመን ላይ ልጅ እናቷን ይዛ አሳርዳለች፣ ሚስት ባሏን ይዛ አሳርዳለች፣ ልጅ እናቱን ይዞ አሳርዷል። ወበዚህ ያልተፈጸመብን ገድል የለም እሱ እያለ ማለት ነው። ልብ በሉት። የአማራ ሽል ሲወጣ ክርስቲያን ስለሚሆን ይሄ መወለድ የለበትም አሉና ሰንጥቀው ካወጡት በኋላ ህፃኑን እየዘለዘሉ በቪዲዮ እየቀረጹ ጠብሰው በሉት። ወበዝ ለመናገር የሚቀዙ በርካታ ነገሮች አሉብን። አሁን የሚያሙን በርካታ ነገሮች አሉብን። በቢሻንጉል ጉሙዝ በወለጋ በሻሸመኔ በበደኖ በአርባ ጉጉ በጅጅጋ በጅማ በባሌ የታረደው አማራ ቅዱስ ጊዮርጊስ ይቆጠረው እንጂ ማን ቆጥሮ ይጨርሰዋል? ልጇን እኮ ሩምታ ተኩስ ሲተኮስባት ልጇን ታቅፋ መያዝ ሳትችል ሁለቶቹን እንደያዘች ሲደርሱባት ልጆቿን ጣለችና ህይወት ሆነባትና ስትወጣ ልጆቿ ቀሩ በሏቸው። እናቲት ግን ወጣ አግኝቻታለሁ። እዚህ ጎዛመን ውስጥ የደረና ጊዮርጊስ የሚባል አካባቢ እህል ተውጣጦ እንዲሰጣት ተደረገች። ሁለቱን ልጆች በማን አስበላች? በአብይ አህመድ ትእዛዝ አስበላች። እና ይሄ ለወላድ ይመቻል ጎበ ምኑም ተነግሮ አያልቅም። አስቀዛጅ ነው ኩነቱ። ሰሞኑን አንድ እህታችን ማን ነበር የምትባለው አይደል? ባለም ላይ የምትባል ፋኖ ነበረችና እዚህ ማንኩሳ ቡሬ ከባቢ ስትዋጋ እግሯን መቷትና ቆሰለች። በጣም ጦርነቱ ተፋፍሞ ስለነበረ በጠላት እጅ ውስጥ ገባች። በጠላት እጅ ውስጥ ከገባች በኋላ ምን እንዳያረጉ በቁሟ በቢላዋ ጡቷን ቆረጡ። አሁን እኮ ነው በዚህ 3 ሳምንት የሆነው ብላችሁ የዛሬ 550 ዓመት ግራኝ አህመድ ከመቃዲሾ ተነስቶ ከሶማሌ ተነስቶ
እስከ ሱዳን ጠረፍ ድረስ አማራን አንገቱንና ጡቱን ብልቱን እየቆረጠ የሄደውን ዘመን ሊያስፈጽም አብይ አህመድ በደንብ አጀንዳ ተሰጥቶት ተምሮ የዱር አውሬ ሆኖ የመጣ መንግስት መሆኑን ማወቅ ይገባል። ያንን ግብረ መልስ ለመመለስ ነው አሁን የመጣ ጎበዝ። አማራ ክልል ውስጥ ከየትኛውም ክልል ተዋቅሮ አሁን የማይታ ብልቱ የማይቆረጥበት ጡቱ የማይቆረጥበት አንገቱ የማይቆረጥበት የትኛው ቦታ ነው ታላችሁኝ? የትም የለም። የትም በኢትዮጵያ ክፍል አማራ ብቻውን እየተመረጠ። ስለዚህ እኛ የእናንተ ልጆች አማራ መሞት ስለሌለበት ሲሞት ማየት ስለማንፈልግ እንጂ ከእናንተ በላይ ቤት፣ ከእናንተ በላይ ትዳር፣ ከእናንተ በላይ ዕውቀት ነበረ ተተለወጠናል። ነበረን 3-4 ቤት ነበረን ልጅም አለን። ህዝብ ነው የሚያበላቸው እዚህ ጥለናቸው ማለት ነው። ይሄ ወንድም የት አለ ጎበዝ ለማን ይነግሩታል ብሎ ነው ጉዳዩ። ይሄ ልትበሉትማ እኔ የምታገል እኮ ለኔ ብቻ አይደለም። ለኔማ አንድ ጥይት ተሸክሜ ከሰላሰው አንዷን ብጎርሳት እሞታለሁ። በቃ አርፈዋለሁ። ጠላት አይመታኝ። ግን ይሄ ህዝብ ይተርፍ ዘንዳ ይሄ ህዝብ ዘሩ መቀጠል አለበት። የጀግና ህዝብ የጀግና ዘር ስለሆነ አማራ ኢትዮጵያን የሰራ ኢትዮጵያን ያሰማራ ኢትዮጵያን ያስተማረ ኢትዮጵያን የመገበ እጅግ ታታሪ ህዝብ ያመቷል። ምን ከምን ሰርቶ በምን እንደምታዋጣው ልጆች በምን ማደግ እንዳለባቸው እግዚአብሔር ሲፈጥረው ምሁር አድርጎ የፈጠረው ህዝብ ነው። ነገር ግን ለምን ብሎ ስለማይጠይቅ አማራ እነ በላይ ዘለቀን አሳልፎ ሰጠ። እነ ፕሮፌሰር አስራት ወልደ ኢየሱስን አሳልፎ ሰጠ። እና ሳምነው ጽጌንና እነ ዶክተር አምባቸውን አሳልፎ ሰጠ። ዛሬስ ደግሞ ራስ አርበኛ ዘመነ ካሴን እንስጠው። ራስ አርበኛ ዘመነ ካሴ አዲስ አበባ ዩኒቨርሲቲ ላይ ሲማር ከአራቱም አቅጣጫ ከተሰበሰበው ኢትዮጵያዊ ውስጥ የወርቅ ዋንጫውን ያገኘው አይደለም? እውነት ስራ ጥሩ እውነት ደሞዝ አልሰጠህም ተብሎ ነው አይደለም? ከመጋረጃው በስተጀርባ የነበረውን ችግር ያማራ ላይ የተጎነጎነውን ሴራ ስለሚያውቀው እድሜ ዘመኑን በጫካ ይንከራተታል። ለማን ብሎ? ለዚህ ህዝብና ለዚህ ትውልድ። ጎበዝ ምን ብለን እንናገረው? ቆይ እኛ ምን ስንሆን ነው? 1640 በላይ ቤተክርስቲያን ተዘግተዋል። ሊቀ ካህናቱ ታርደዋል። ቤተክርስቲያን ጋይታለች። ማተብ ያሰረ በየትኛውም የኢትዮጵያ ክፍል አያልፍም። ምን እናርግ? ምን ነው የሚሻል? እውነት ደብረ ማርቆስ ላይ ከዚህ ትውልድ የተወለደ ትውልድ ለአብይ መስራት አለበት፣ ማገልገል አለበት፣ ፖሊስ ማገልገል አለበት፣ አድማ ብተና ማገልገል አለበት፣ ሚኒሻ ማገልገል አለበት። በእውነት ያሳፍራል። ይህ ታሪክ ይህ ዘመን ወደደም ጠላም ቅዱስ ጊዮርጊስን ያልፋል። ነገር ግን ውሃው ወራጅ ነው፣ ድንጋዩ ግን ቀሪ ነው። በደንብ ያዙልኝ። ውሃው ወራጅ ነው፣ ድንጋዩ ግን ቀሪ ነው። ለምን ካላችሁኝ አርበኛ በላይ ዘለቀም 5 ዓመት ሙሉ ጣሊያንን ጥቁር ጣሊያንን አርበድብዶ በወጨፎና በገጀራን ያባረራቸው። ዛሬም እነዚህ ርጉማኖች ነገ አብይ አህመድ በአንድ ሄሊኮፕተር ከአዲስ አበባ ይጠፋል። ለምን? የዛለታ የአንድ ሰው ልጆች እንተዛዘባለን። የአንድ ሰው ልጆች ከዚህ ውስጥ የተለየ ሰው አለ? የለም እኮ ጎበዝ፣ የለም። እንዳትሰሳቱ። አንተ እዚህ ውስጥ ባዳ የለም ጎበዝ። እዩት። አንተ 7 ጋጥ ድረስ ዝምድና ይቀጥላል የተባለ እንደ ሰማይ ከዋክብት እንደ ምድር አሸዋ 40 ተተባለ በኋላ አዳምና ሔዋን ርቡ ከተባሉ በኋላ ትልቁ ልጅ ትንሽትን እያገባን የተራባ በድንጋዩ ዘመን ወይ በሕገ ወሪቱ ዘመን ልብ ብላችሁ አድምጡ። የሰው ልጅ ስለረባ ፈቅ ማለት ስላለበት ክርስቶስ ከሰማያት ሰማያት ወርዶ ከድንግል ማርያም ከተወለደ በኋላ